ቆይ ራሴ ነው ወንጀል ራሴ እንድናዘዝ ታደርጊ ነው? ባትናዘዝም ወንጀለኛ ኮንክ አንድ ቀን ከወንጀል ጋር ትፋጠጣለህ። ምን መሰለሽ ቤቲ፣ ከዚህ ልጅ ጋር ብዙ ሴቶች አብረው ሲሆኑ አይቻለሁ። አንዳቸውም ግን በሰላማዊ መንገድ አይለዩትም። እሱን ተዩና በቅርቡ ማህደር የምትባል ጓደኛው ራሱ በሱ ምክንያት አደጋ ደርሶባት ትምህርቷን አቁማለች። በልደናዋል። ምንድነው ንገረኛ? ማይ ወድጄሻለሁ መሰለኝ። ስማ፣ አሁን ለራሴ ራሱ አላስብም ከእቴ በቀር አንተንም ጨምሮ እኔም በእኔ ህይወት ውስጥ ትርፍ ነን። አንቺ ምን አይነት ሴት ነሽ? ትንሽ እንኳን አታፍሪ። አሁን ቀልብና ፈታችሁ ዘሩ ሚላት። እስኪ አንዴ እንኳን ዝም በይ። ስሚ፣ አንቺን ያበድርሻለሁ፣ ነገር ግን አንድ ነገር ለኔ በምላሽ ታደርጊያለሽ። ዛሬ ፍለሹን አደርጋለሁ። በቃ አርሰው ይባስ በዚህ ጉዳይ እንድትጨነቅ አልፈልግም። ደግሞ ቤት ጋብዣታለሁ። ማን? ሳምሪ ነው። አይ ያስመርላችሁ፣ ሌላ ምን ይባላል? እሺ እንደሱ ከሆነ ፍላጎት ሂድና ደብድበው። ሳደበደበው አጠገቤ እንዳትደርስ። እና እኔ ብቻዬን ነው እንዴ ያልኩት? እሺ ተቀበይ ካለ እሳቱ ምን ለማለት ፈልገን? ትዝ ካለች ማለቴ ካረሳካት ያቺ አንተ ቢጤ ፍቅረኛ ካንተ ጋር ያለች ነው በእስክሪብቶ የተወጋችሁ። ይቅርታ በኋላ እናውራ። አሁን ብናወራ ችግር አለው ወይስ ሰው ፊት የማይወራ የሚያሳፍር ወሬ ነው የምናወራው? ስለምን ማሳፈር ነው የምታወራው? ቆይ የፈለከውን ለምን በግልጽ አታወራ? እኔ ምንም ማለት አልፈለኩም፣ ግን ለቤቲ አንድ ነገር ልነግራት ፈልጋለሁ እኮ። አሁን ከኔ ጋር እያወራች ነው፣ በኋላ አታወራት? ቤቲ፣ ከዚህ ልጅ ጋር በተደጋጋሚ ስላየሁሽ አሳዘነሽኝ ነው። ለምን ደሞ የምታሳዝን? ደግሞ አንተ ማንነና ነው ስለኔ የምታወራው? አቲ ዝም በል። አዎ ዝም በል። ደግሞ ቶሎ ስሜታዊ አትሁን። አንተም ወሬክን ተቀጥል። ምን መሰለሽ ቤቲ፣ ከዚህ ልጅ ጋር ብዙ ሴቶች አብረውት ሲሆኑ አይቻለሁ። አንዳቸውም ግን በሰላማዊ መንገድ አልተለዩትም። እሱን ተዩና በቅርቡ ማህደር የምትባል ጓደኛው ራሱ በሱ ምክንያት በእስክሪብቶ ተወግታ ትምህርቷን አቋርጣለች። እሺ ናውም፣ ስለሰጠኝ መረጃ በጣም አመሰግናለሁ። አሁን መሄድ ትችላለህ። እና መች ተገናኝተን እናውራ? አይ ማውራት አልፈልግም። ደስ ይላል። ምን ያስገለፍጣል? አረ ምንም ዝም ብዬ ነው። ብትጠነቀቅ ይሻላል። እሺ ቤቲ፣ ደግሞ ሲመችሽ ንገሪኝ፣ እናወራለን። ይሄን ያክል ፈሪነት ማለት ነው? አቅምን አቆ መኖር ፍራቻ አይደለም። ደግሞ ማህደርን በዚህ ፍጥነት መርሳትክ ያስገርማል። ማለት አንተም እንዳልከኝ አሁን ደግሞ ናሆም እንዳለው የጠበቀ ግንኙነት ነበራችሁ። እንዴት እንደረሳው እርግጠኛ ነሽ? ያው ከኔ ጋር እንደዚህ ግንኙነት ለመፍጠር ስትለፋ ላየ ክሷን አረሳሃትም ለማለት ያዳግታል። ልክ ነሽ። ራሴን ማቆ ራሴ ብቻ ነው። እስኪ ስለሷ ንገረኝ። ማህደር የምትኖሪበት ምክንያት ምንድነው? አንደኛው እህቴ፣ ሁለተኛም እህቴ፣ ሶስተኛስ? ሶስተኛም አራተኛም እህቴ ነች። በእህትሽ በጣም ነው የቀናሁት። ለምን? አንቺ ህይወት ላይ ስላላት ቦታ ነው። ሁሉም ሰው ቢሆን በሆነ ሰው ልብ ላይ ትልቅ ቦታ አለው። አንተም ብትሆን በሆነ ሰው ህይወት ላይ ቦታ ይኖርሃል። አንዳንዴ የምንፈልገው ሰው ልብ ላይ ቦታ አጥተን የማንፈልገው ሰው ልብ ላይ ሰፊ ቦታ ይኖረናል። እንግዲህ ምን ማድረግ ትችላለህ? ለምትኖረው ህይወት አለቃ ተጣፋ አንተ ነው። ያንተ ፍላጎት ቦታ የለውም። እኔስ አንቺ ጋር ምን አይነት ቦታ አለኝ? ይህን ያክል ነው ብዬ መናገር አልችልም፣ ግን በጣም የማከብር ጓደኛዬ ነህ። እሺ በተዘዋዋሪ ልነግራት ብሞክርም እሷ ግን ልትረዳኝ አልቻለችም። ያው ተረቱም ደጃዝማችነት ይቀራል አይደል አባባሉስ? አረ በእናትሽ እነግራታለሁ። እሷ ግን ሙሉ ሀሳቧ ማስተማር ስለሆነ ቀን እየተማረች ማታ አስተናገኘ የተሰራ ነበር። እና ግን ምላሿ ምን ነበር? ምን ሆነሃል? አታወራም እንዴ? ማይ አንድ ነገር ልነግርሽ ነበር። ምንድነው? ንገረኛ። ከመናገሬ በፊት ግን ቃል ግቢልኝ። የምን ቃል ነው ደግሞ? ማለት አሁን የምነግርሽን ነገር ሰምተሽ እንዳትርቂኝ። እሺ ንገረኝ። ምንድነው? አላውቅም፣ ብቻ በጣም ተቀራረብን መሰለኝ። የሆነ ስሜት የተሰማኝ። ምን አይነት ስሜት? ብዙ ጊዜ ልነግርሽ ሞክሬያለሁ፣ አንቺ ግን ልትረጂኝ አልቻልሽም። እና ደግሞ በራሴ እርግጠኛ ለመሆን በጣም እያሰብኩበት ነው። ምኑ ነው የምታስበው? ለምን ቀጥታ አትነግረኝም? ማይ ወድጄሻለሁ መሰለኝ። ወድጄሻለሁ ማለት? ቆይ እንዴት አሰብከው? ማይ ፈልጌው እኮ አይደለም። እሺ እኔ ግን ማለት ነው ከወንድምነት የዘለለ አስቤ ካላቅም። ተግባባ? እሺ ግን አትርቂኝማ። እሺ አልርቅህም፣
ግን አሁን ያሰብከውን ድጋሚ እንዳታስበው። ቆይ ግን ችግር አለው እንዴ ማይ? ስማ አሁን ለራሴ ራሱ አላስብም ከእቴ በቀር አንተንም ጨምሮ እኔም በእኔ ህይወት ውስጥ ትርፍ ነን። እሺ በቃ ከዛም በኋላ እንደዚህ አይነት ወሬ አውርቻት አላውቅም እና ሁሉንም ነገር በውስጤና በምጽፋቸው ደብዳቤዎች አምቄ ያስኩልሻለሁ። ለእህቷ ነበር የምትኖረው? አዎ ከራሷ በላይ ነው የምትወዳት። ሰሚ ኤፋን እኮ አናገርኩት። ኤፋ ስትይ ማቆላመጥም ተጀመረ? እባክሽ ሙሉ ስሙ ረዥም ስለሆነ ነው። ባይሆን ልጁ እንዴት እንደሚያሳዝን። ሴትዮ ቆይ ምኑን ያሳዘነሽ? ደግሞ ምንም ሁኔታሽ ደስ እያለኝ አይደለም። የምን ሁኔታ ነው የምትይው? ደግሞ ለሰው ማዘን ምን ችግር አለው? አይ ያለመደብሽን ኬት አመጣሹ ብዬ ነው። ደግሞ ለእንደዚህ አይነት ሰው ምን አውቃለሁ፣ ብቻ አሳዝኖኛል። ሌላስ በናቲ ጉዳይ ምን ያለሽ ነገር አለ? ስለሱ አላወራንም፣ ግን ብታይ ደግሞ ከቤተሰብ ጋር አይኖርም። ማን? ኤፋና። ቆይ አሁን ማን ስለሱ ጠይቀሽ? እኔ ስለ ናቲ ነው ንገሪኝ ያልኩሽ። ስለሱ አላወራንም አልኩሽ እኮ። ደግሞ ምን ያስቆጣሻል? ቆይ ፍሬም ላይ አይንሽን ጥለሽ ነው እንዴ? ስለምን አይመጣል ነው የምታወሪው? እኔ ያሳዘነኝ እንጂ እኮ አፈቀርኩት አላልኩሽም። ደግሞ አንቺም ሁኔታውን ብታይ ታዝኝለታለሽ። እሺ ባክሽ እስቲ ንገሪኛ። ልጁ ብቻውን ነው የሚኖረው። ቤተሰቦቹ የት እንዳሉ አያውቅም። እሺ ሌላስ? ደግሞ ቤቱ ጋበዘኝ። ማለት ለምን? ምን ለምን ማለት አለው? ያው ቤቱን እንዳይለት ነው። ስሚ በእኔ ጉዳይ አይደል እሱን የምታወሪው? ስለዚህ ከዚህ በኋላ እሱ ማውራት አቁሚ። አልገባኝም። ለምንድን ነው የማቆመው? እንደውም እኔ በኤፍሬም በኩል ናቲን ማግኘት አልፈልግም። ካልሽ እሺ። ቆይ ለሷ እንደዚህ መሆን ተጠያቂው ማን ይመስልሃል? ለምን ጠየቅሽ? ያው እኔ መጠንቀቅ ስለምፈልግ ይሆናል። እኔ ነኝ ተጠያቂው። ማለት በምን መንገድ? እሱ ላንቺ መናገር አልችልም። ሁሉንም ነገር በደብዳቤ ጽፌ ይዤዋለሁ። እሱንም አንድ ቀን ሳገኛት ማሳየት ነው። የምን ደብዳቤ ነው? የተፈጠሩ ነገሮችን በሙሉ ያዘ ደብዳቤ ነው እና ከኪሴ ወጥቶ አያውቅም። ከሷ ውጪ ደግሞ ማንም ሊያነባው ይችላል። ስለዚህ የጎዳትን ሰው ታውቃለህ። ምናልባት አንተም ትሆናለህ። ቆይ የራሴን ወንጀል ራሴ እንድናዘዝ ታደርጊ ነው? ባትናዘዝም ወንጀለኛ ከሆንክ አንድ ቀን ከወንጀል ጋር ትፋጠቃለህ። እሱን አውቃለሁ። አሁን ከቻልሽ ርዕስ እንቀይር። በል ደህና ዋል። ቆይ ምን እሺ አንተ የጠፍተህ ነው? እነ ቤቲ ነው እያወራኋቸው ነበር። እነ ቤቲ ማለት? ቆይ ቤቲና ማ? አቦ አንተ ደግሞ ማን ሊሆን ይችላል? ያ ናቲ ተብዬው ነው። ቆይ እና ምን ተፈጠረ? ማህደርን አስታወስካት? ማህደር ደግሞ እሷ ማን ነች? አቦ እንደው ስኩላር ደርሷ ስንቀለድባት የነበረችዋ ልጅ አስታወስካት? በጣም ይቅርታ። እሺ አመሰግናለሁ። ያቺ የናት ቸካ የነበረችው? አዎ ስለሷ አንስቼ በሱ ምክንያት እንደተጎዳች ለመናገር ሞከርኩ። ከዛ ባክ ቤቲ ተብዬዋ ኢግኖር አበላች። እኔ እኮ ድሮም ነገር ያለው ናቲ በዚህ መንገድ አይገባውም። ሄደን ውቅጥቅጥ ነው ማድረግ ያለብን። አንተ ደግሞ ምን እሺ 24 ሰዓት ስለማውቀጥ ብቻ ነው እንደምታወራው? በዛ ነው የምታስበው? አዎ በሌለን ጭንቅላት ደግሞ ጭንቅላታችንን እንጠቀም ብለን ራሳችንን እናዋርድን። እሺ እንደሱ ከሆነ ፍላጎት ሂድና ደብድበው። ሳደበደበው አጠገቤ እንዳደርስ። እና እኔ ብቻዬን ነው እንዴ ያልኩክ? በቃ ነገርኩ፣ ሂድና ደብድበው። አረ ናኦሚ አታምር እንዴ? ወይ ደግሞ ለጸብ እንደምትፈልገው እኔ ሄጄ ነግርልሃለሁ። አረ እኔ እኮ ፈርቻ አይደለም እኮ። አትፈራውም አይደለ? ወንድ ልጅ ደግሞ ችግሩ የሚፈታው በጸብ ነው። ከደበደብኩ በኋላ መታን ናግረኝ። አቦ ምንድነው እነሱ ያናደዱትን እኔ ላይ ነው እንደሚወጣ?
ኤፍሬም። አቤት ቲቸር። ኤፍሬም። አቤት ቲቸር። አንድ ነገር ላናገር ነበር የጠራው። እሺ ምንድን ነው? ስለ ናቲ ጉዳይ ላወራ። ምን ነው ያጠፋው ጥፋት አለ እንዴ? ናቲ አስቸጋሪ ጠባይ እያመጣ ነው። በዛ ላይ ደግሞ በትምህርቱ እየቀነሰ ነው። ለምን እንዲህ እንደሆነ ልጠይቅ ነበር የጠራው። ቲቸር እሱን አላውቅም። ባለፈው በሜሌክ ጉዳይ ከመሰከርኩበት በኋላ ሊያናግረኝ አልቻለም። በዚህ ጉዳይ አንተ ብታናግረው የተሻለ ይሆናል። ከአዲሷ ተማሪ ርቀቱ እንዲጠብቅ ንገረው። ባለፈው በማህደር ጉዳይ ምን ያህል ተጠያቂ እንደነበር ታስታውሳለህ? እሺ ቲቸር እነግረዋለሁ። እሺ በቃ ሳምሪ አንዴ ላውራሽ። ምንድን ነው? ቀጥይ። ትንሽ እህቴን አሟት ማሳከሚያ ገንዘብ ቸግሮኝ ነበር እና ምን ይሁን? ብድር ፈልጌ ነበር። ቆይ አንቺ ምን አይነት ሴት ነሽ? ትንሽ እንኳን አታፍሪም? አሁን ቀልዱን ተይና ከፊታችን ዞር። እሺ ተመለሽ፣ አበድርሻለሁ። ማለት ከኔ ተቃራኒ ለመሆን እየሞከርሽ ነው እንዴ? ሜላት እስኪ አንዴ እንኳን ዝም በይ። ስሚ፣ አንቺን ያበድርሻለሁ፣ ነገር ግን አንድ ነገር ለኔ በምላሹ ታደርጊያለሽ። የፈለግሽውን አደርጋለሁ። እሺ፣ ናሆምን ቀርበሽ እንደ ፍቅረኛሽ ታደርጊዋለሽ። እሺ ችግር የለውም። ጎበዝ ልጅ። በቃ ብሩን በኋላ ሰጥሻለሁ። እሺ አየሽ አይደል? በዚህ መንገድ እሷን ከመንገዳችን ማስወጣት እንችላለን። ያ መምህር እኮ አስጠርቶኝ ስላንተ አወራኝ። ጸባዩ ተበላሽቷል፣ ትምህርቱንም ቀንሷል ነው ያለኝ። ተው እባክህ ወሬ ሲያበዛ። እውነቱን እኮ ነው። ለምንድን ነው ትምህርት የቀነስከው? ይሄ ነገር ደግሞ የተፈጠረው ማህደር ከተጎዳሽ በኋላ ነው። አዎ ልክ ነህ። ከሷ ከጠፋች በኋላ ትምህርቱን ከነ መፈጠሩ ረስቼዋለሁ እና ወደ ራሴም ለመመለስ ሞክሬ ምንም ሊሆንልኝ አልቻለም። በቃ እርሰው። ይባስ በዚህ ጉዳይ እንድትጨነቅ አልፈልግም። ደግሞ ቤት ጋብዣታለሁ። ማንን? ሳምሪን ነዋ። አንተ የምርህ ነው እንዴ? አዎ የምሬን ነው። ከክላስ መልስ ትመጣለች። ቆይ ምንም ባስመለከተ ነው እሷስ እሺ ያለች? አረ ምንም ምክንያት የለውም። ደግሞ ብታይ በደስታ ነው የተስማማችው። አይ ያስምርላችሁ። ሌላ ምን ይባላል? ስለምን ማስመር ነው የምታወሩ? እኔ እኮ ተሳክቶልኝ ብቀርባል ለጨላ ነው። ተነጋግረን የለ እንዴ? ደግሞ በእንነጋገርስ ቤት እኮ ነው የቀጠርከው። እና ምን ችግር አለ? አረ በፍጹም ምንም ችግር የለው። ይልቁንስ ማለት ነው ስትመጣ ምን አዘጋጅቼ ልጠብቃት? ብራዘር እኔ በዚህ ጉዳይ ምንም አያገባኝ። እዛው በጸበል ማለት አልገባኝም። ለጋራ ጥቅም መስሎኝ። አይ እኔ ቤት ጋብዛት ብዬ አልተስማማንም። ለሚመጣው ችግር ጥያቄ አይደለም። ተወንዶ ምራሴ ይወጣዋል። እቺ ልጅ ሳትሰነቀረባት ቀርም ብቻ ለሰላም ያርግልኝ። እሺ በቃ እኔ ቤት ሄጄ የሚዘጋጀው ላዘጋጅ። ደግሞ ቆሽሿል። እሺ በቃ አተ እኔ ነው? አዎ አንተን ነው። ምን ፈልገን የመጣው ወይስ ተልከን? ስማ ከኛ ጋር ያለን ጉዳይ በሰላማዊ መንገድ እንድትፈታ ልነግርህ የመጣሁት። እሺ ተቀበይ ካል እውነት እንደዚህ ስላየሽ ደስ ብሎኛል እህቴ። አሁንማ በጣም እየተሻለኝ ነው። ቁጭ በያ። ምን አስቆመሽ? ብዙ አልቆይም እህቴ። የቤት ኪራዩን ላቀብልሽ ነው የመጣሁት እና ደግሞ አንድ ያገኘሁት ነገር አለ። ምንድን ነው ያገኘሽው? የሆነ ደብዳቤ ናቲ ጋር አለ። የምን ደብዳቤ? ስለዛን ቀን የተጻፈ ደብዳቤ። ማን ነው የጻፈው? ማለቴ በምን እርግጠኛ ነሽ? ናቲ ነው የጻፈው። ደግሞ እኮ ራሱ ነው የነገረኝ። ምን ብሎ? ሁሉም ነገር ደብዳቤው ላይ እንደተጻፈው ነው እና ደግሞ ያን ደብዳቤ ካንቺ ውጪ ለማንም እንደማይሰጠው ነው የነገረኝ።
ናቲ ምን ጀመርክ? ትንሽ ላዝግሽ ብዬ ነው እባክሽ። እሺ እኛ ዝግ እባክሽ አሁን ፈተና አለብኝ። ባይሆን ከፈተና በኋላ እዛ የምንገናኝበት ቦታ ተገናኝተን እናወራለን። እሺ በቃ ልሂድ፣ በኋላ እንገናኛለን። ደግሞ እንዳትቆይ። እህቴ ምን ሆነሻል? አይ ምንም አልሆንኩም። እሺ እንኬ ቤት ኪራዩ እናታቸው ጥሩ ሰው ነች ማለት ነው? አዎ ጥሩ ሰው ነች፣ ግን ይሄንን ብር ከሳምሪ ነው የተቀበልኩት። አልገባኝም። እንዴት? ጠየኳት። እንዴት ከሰው ጠይቂያለሽ? ሀሳባቸውን ቀድሜ ተረዳው። ከዛ እንዲያሳብኩ መንገድ ከፈትኩላቸው። ምን አይነት ሀሳብ? እኔን ከናሁም ጋር አድርገው ናቲን ለማግኘት ነበር እቅዳቸው። እኔም ቀድሜ ወጥመዳቸው ላይ ወደኩላቸው። አሁንም የምነግርሽ እንድትጠነቀቂ ነው። ልጆቹ እንደምታሰቢያቸው ቀላል አይደሉም። አታስቢ፣ ደብዳቤውን እጄ ላይ ሳስገባ መጥቻ እናግርሻለሁ። ከዛ ውጭ አንቺ ምንም አትጨነቂ እሺ? ራስሽን ተንከባከቢ። ቤቲ በቃ ይሄ በቀል የምትይው ነገር ይቅርብሽ። ለምን አርፈሽ ትምህርትሽን አትማሪ? እኔም መሆን እየተሻለኝ ነው። አንቺም ስራ መስራት አይጠበቅብሽም። ማሂ ድጋሚ እንደዚህ እንዳትይ ነግሬሽ ነበረ። አንቺን የጎዱ ሁሉ ዋጋቸውን ይከፍላሉ። ለማንኛውም ደግሞ መጥቼ እጠይቅሻለሁ እሺ? እዚህ ሰፈር ደግሞ ምን ትሰሪያለሽ? ጥሩ ስታወሪው ተሸነፈሽለት አውሪው ማለት እንደወደድሽው አድርገሽ ማለት ነው። ነገርኩሽ መሰለኝ። ደግሞ ምክንያት የማወቅ መብት የለሽም። እሺ በያው ሂጂና የቤት ስራሽን ስሪ። ደግሞ እዚህ ሰፈር ምን ልትሰራ ነው የመጣችው? ካላስቸገርኩሽ ጫማሽን አውልቂልኝ። ከነጫማ ሰው ቤት አይገባም። ቤቱ በጣም ታምራለች። እሱ ያንተ ሀሳብ ነው። አሁን የምታየው ደግሞ የኔ ሀሳብ ነው። አረ ደንጋጣ ነገር ነች። ምን አድርጋት? የአንተ ሁኔታ ቢያስደነግጣት ነው እንጂ እሷ እንደሆነ ከቤተሰብ ጋር ተንደላቃ የምትኖር ልጅ ነች። በቃ አንተ እኔን ተናግረህ ሞታል። እና ኤፍሬምን የምታናገሩ ናቲን ለማግኘት እንጂ እራሱ ኤፍሬምን ለማጥመድ አይደለም። አንቺ ስለማጥመድ ነው የምታወሪው። እና ካሁን በኋላ በትክክል ማውራት እንችላለን? አዎ በደንብ እንችላለን። በቃ በኋላ በሰፊው እናወራለን። ደግሞ ኮሌታ አስተካክለሽ ምንም የምናወራው ነገር የለም። ደግሞ ይቅርታሽ ልቀርብ ስለሞከርኩ ከዚህ በኋላ አጠገብ እንድትደርስ አልፈልግም። እና ኮሌታ ማስተካከል እንዴት ይዘሻል? አሃ አሁንም እየተከተልከኝ ነው? ስለ ራስሽ አታስቢም። ፕሮቶኮል ታበዣለሽ። ሰዎች ምን አሉኝ ብለሽ ትጨነቂያለሽ። ዛሬ ደግሞ በትንሹም ቢሆን ነፃነትሽን አሳይሻለሁ። እንዴት? ያው ተመችተሽኝ ነው። እሺ እና አንቺስ ምን ልትነግሪኝ ነበር? ወድጄሃለሁ። የምርሽ ነው ወይስ የቀለድሽብኝ ነው? የምሬን ነው፣ ወድጄሃለሁ። እኔ ምንም እየሸፋፈንኩ አይደለም። አንቺ ነሽ ምንም የማይመስል ወሬ እያወራሽ ያለሽው። በቃ እዚህ ነገር ውስጥ የገባሽ እየመሰለሽ አይደለም። እስኪ ቁጭ ብለሽ ራስሽን አድምጪ።